የዩቲዩብ ተመልካቾች፣ አድናቂዎች፣ አፍቃሪዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለላችኋለሁ። ዛሬ ይዤ የመጣሁት ማለት ነው አዲስ ዜናና አዲስ ነገር ነው። ዩቲዩብ ላይ አሁን የምትሰራው ስራ እንዳለ ያስጠላል። የምሬ ነው የምላችሁ ማለት ነው። እና አብሬሽና ሩታ ያለው ሁኔታ በጣም ያስጠላል። ማርኬና ቤዛ ያለው ሁኔታ በጣም ያስጠላል። ኤፍ ያለው ሁኔታ በጣም ይደን ያለው ሁኔታ በጣም ያስጠላል። ይተ ያለው ሁኔታ በጣም ነው የምታስጠላው ሁሉም ነገር ማለት ነው። ስለዚህ ይሄ እንዴት ነው የምታስተካክለው? እንዴት ነው ካላችሁ ማለት ነው ሁላችን እና ቤተሰብ እያንዳንዱ ነገር ማለት ነው እንዴት እንደሚያስተካክል እነግራችኋለሁ ማለት ነው። አብርሽና ሩታ መጀመሪያ ደረጃ አብርሽና ሩታ መለያየት ይቅርና ማለት ነው ትንሽ ቤት ልታ ምራቅ ትንሽ በጣም ነው የሚከብደው ማለት ነው። ፍቅረኛ ማለት የዛሬ ብቻ አይደለም፣ ለነገም ለህይወታችን ለዘላለም ቢሆን ያት ደግሞ በዛ ላይ እርጉዝ ናት ሩታ። የት ነው የምትሄዳት? የት ነው የምትሄዳት? ትንሽ አይከብድም? ምንም ችግር ቢፈጥር ምንም ችግር ብታረግም ማለት ነው ምንም ስህተት ብትሰራ ማለት ነው ሚስት ነሽ አይደል? ሚስት ከሆነሽ ማለት ነው ራስሽን ማስተካከል ያለበሽ ሁሉም ነገር አውርታችሁ እና የቤት ውስጥ አውርታችሁ ተመካክራችሁ ሁሉም ነገር ማለት ነው እና ከህይወታችሁ ያለ ሰው ማለችሁ ማውጣት የምትችለው ማን እንደሆነ እናገራችሁ። ሁላችንም ያንዳንዱ ማውጣት የምትችለው እናንተ ናችሁ። አብርሽና ሩታ እናንተ ናችሁ ማለት ያለ ሰው ማውጣት የምትችላችሁ እንጂ ሌላ ሰው መጥቶ ማውጣት አይችልም። ሰማችሁ አይደለ? የራሳችሁ ህይወት የራሳችሁ ማስተካከል ያለባችሁ እንጂ ሌላ ሰው ማለት ያስገብታችሁ ከህይወት ውጡ፣ ከህይወት ውጪ ማለት አይደለም። ሰማችሁ? እናንተ ተመካክራችሁ መጀመሪያ ቤት ቁጭ ብላችሁ ተመካክራችሁ አውርታችሁ ሁሉም ነገር ጨርሳችሁ መታችሁ ፍቅራችሁ ሲያሳያት ማለት ነው የኛው ሰው ቀንቶ ይወጣል ከቦታችሁ ማለት ነው። አሁንም እኮ የእናንተ ፍቅር ቀንቶ ነው የመጣው እንጂ የእናንተ ደስታ ሆነ የእናንተ ደስታ ፈልጎ ነው የመጣው አይደለም። የእናንተ ሀዘን ፈልጎ ነው የመጡት። ስለዚህ ይሄ ነገር ማስተካከል ያለባችሁ እናንተ ናችሁ። አብርሽና ሩታ ሁለታችሁ ናችሁ እንጂ ሌላ ሰው መጥቶ እንደዛ አድርግ እንደዚህ ማለት አይደለም። የራሳችሁን ማሰብ ያላችሁ የራሳችሁ ናችሁ። የራሳችሁ መቆጣጠር ያለባችሁ የራሳችሁ ናችሁ። ስለዚህ ይህን ሀሳብ ነው የሚሰጠው። ሁላችሁም ደግሞ ማለት ነው የቤዛ ነገር ቤዛና ማርኬ ነገር ቤዛና ማርኬ ምን አስባችሁ ነው? ምንድን ነው የምትላችሁ? ምንድን ነው የሆናችሁ ያላችሁት? ምንድን ነው እናንተ ያሰባችሁ? አልገባኝም ማለት ምን ማለት እንደሆነ ማለት ነው ቃላት የለኝም። ቤዛ ማርኬ ካፈቀረሽ ማለት ነው ካላፈቀረሽ ማለት ነው ፍቅር ከሌለሽ እንዴት መቅናት ትችላለሽ? ለምንድን ነው የምታቀንሽ? ማርኬ ደግሞ አፈቅርሻለሁ ለወደፊቱም አብረን ይሆናለን እያለ ነው። ለምን ፍቅርሽን አትቀበልም? ደግሞ አሁን ዛሬ የለቀቀሽ ቪዲዮ አይተን ለምንድን ነው ደግሞ ማርኬ ፍቅረኛ ናት ጓደኛ ናት በያዘች ልጅ ለምንድን ነው ጠርተሽ እንደዛ የምታደርጊ? መሩ የሰው ልጅ ክብር ይኖራችሁ። እስቲ ክብር የምትባል ነገር አለ። ክብር ስጡልኝ፣ ማርያም ክብር ስጡልኝ። እንደ ለምንድን ነው እንደዛ እናንተ እኛ ኦዲየንሶች ይወዳችኋል እንደዛ ያደንቃችኋል ምናምን ብላችሁ ካስባችሁ እኛ የምንወደው እኛ የምንፈልገው እንደዛ እናንተ መሆኑ አይደለም። ለማንኛው ውሃ የሚጠጣ እና ደግሞ አብረን መሆን ይቅር ተለያይተናል ማለት ምን ማለት ነው? ተለያይተናል ማለት የትዳራችሁ ቀልድ ይመስላችሁ እንደ ወይስ ለወደፊት ህይወት ቀልድ ይመስላችሁ? አልገባኝም፣ አላውቅም የእናንተ ነገር ማለት ነው። ስለዚህ እራሳችሁ ውስጥ የተመካከራችሁ እኛ ወዴት ነው የምንሄደው ብላችሁ አስቡ።